መንግስትዬ ይሄው ደስ ይበል። ጫቴን በጋዜጣ ጠቅልዬ እየሄድኩኝ የንስሐ አባቴን መንገድ ላይ ያገኘኋቸው ምንድነው ሲሉኝ ጃንጥላ ተስዬ ላስገባ እየሄድኩኝ ነው አልኳቸው። ጫቱንም እኔንም አሳልመውኝ ይሄው አሁን የተባረከ ጫት እየቃምኩ ነው ያለሁት። ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆበልላለሽ፣ ትዞሪያለሽ። አውርስ ነው እንዴ? ሰላም አባቴ፣ እንዴት ነሽ? አማኑ እዚህ አካባቢ የእንስሳት መድኃኒት ታዲያ ልፈልግ ነበር። ምን ነው አመመህ እንዴ? ማለት የጠየቁ እኮ የራሴን ገንዘብ ነው። ምንድን ነው ማስተኛ አንተ? ከጋብቻ በፊት ምንም ነገር አናደርግም የምትሉ ሰዎች እሺ፣ ልብስ መሸጫ ሄዳችሁ ጫማና ሱሪ ሳትለኩ ነው የምትገዙት? ያዙ። አየህ፣ ውሸታም ናችሁ፣ ውሸታም ቀዳዳ። የሶሻል ሚዲያ ሞቲቬሽን ከሰው ምንም አጠብቅ ወንድሜ ይልና ካንተ ላይክ እና ሼር ይጠብቃል። አፈር ብላ። እንዴት ነው እንደዚህ አይነት ሰው ነው ሊያነቃኝ የሚችለው? ግን የኢትዮጵያ ትልቁ ተራራ ማን ነው? ስሙ ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው። ኑሮ አልተመለሰም። ሚስቱን የኔ ፍቅር ዛሬ ሰርፕራይዝ አለኝ ላንቺ አይንሽን ጨፍኝ ይላታል። ከዛ ሚስቱ አይ ማየት ቢችል ኖሮ ማች አንተን አገባ ነበር። ጸጸት ነው። አይ ገባ አቅፎ ድግፍ አድርጎ ስሙ እንደመለመን እስኪ ስጭኝ ይላል እንደናቱ ጎመን። ትልቅ መቀመጫ ያላትን ሴት የማይወደው ብቸኛው ወንድ ማለት የታክሲ ረዳት ብቻ ነው። ጀለ እና ይሳም ደብሮሃልሳ። በቅርቡ ዶክተር ሚስቴን ወንድ ልጅ ትገላገያለሽ ብሏት ነበር እና ምን ገጠመ? አረ እንኳን ልትገላገል ከኔ ጋር ራሱ ተለያየን። እውነቱን እኮ ነው። ትገላገያለሽ አላት፣ ትገላገለች። ስንት መጣን? 90 በነጣይ አራ 90 ነው። ኦራ እግዚኦ እናንተ መቼ ጀመራችሁ ደግሞ በነጣ? ሶሶ እጄ ደግሞ ደንቆሮ 90 ነው። ልክፈል ትንሽ እኮ ይክፈሉ። 90 ብር ነው በነጣ። 90 ብር ነው። እሰይ ሀብታም ሆናችኋል ማለት ነው። በከፍል ጥሩ ነበር። እግዚኦ ይስጥልኝ። ይመርቃለሁ። ስለማይሆን እኮ 90 ብር ነው። አጃበለ ይክፈሉ እንጂ በነጣ ነው ብለሽ እና እጄን የምትይዥው ምንድን ነው? 90 ብር ነው እኮ እግዚኦ ይስጥልኝ። በነጣ ይርከፈከፍበታል ዛሬ ስሜቱን ነው የምንፈታተነው። አባሉካ ሀብታሚ እናቴ ትሙት ምን እግዚአብሔር አራት ማለት ምን የዘር ፍሳሽ በጣም አሪፍ ነው። አቤት አቤት አቤት። ይህ ቪዲዮ አይታችሁ መሳቅ ካልቻላችሁ ጥርሳችሁ ነው ማለት ችግር የለበት። ስማይል ስፔሻሊቲ ዴንታል ሴንተር ሄዳችሁ ታዩት። ከዛም በኋላ እንደኔ ፍንድቅ ነው የምትሉት። ፊቱን የረጨበት ዘርፈሳሳቸው እናቴ ተመስጦ ነው እያየው ጨዋሻ እኔ ነግዚም በዛ አርከፍክፈውበታል። ሚኪቀስ አላሽ ቡራ ዘይት ግዛልና። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። እንዴ ቡራ አበደ እንዴ? የምን የቤት ኪራይ ነው የሚለው? ሰሞኑን ከቲክቶክ ላይ አይቶ እኮ ነው፣ አውቆ እኮ ነው፣ ለማስቀየስ ነው እንዴ ያለ።
ከጋብቻ በፊት ምንም ነገር አናደርግም የምትሉ ሰዎች እሺ ልብስ መሸጫ ሄዳችሁ ጫማና ሱሪ ሳትለኩ ነው የምትገዙት? ያዙ። የሶሻል ሚዲያ ሞቲቬሽን ከሰው ምንም አጠብቅ ወንድሜ ይልና ካንተ ላይክ እና ሼር ይጠብቃል። አፈር ብላ። እንዴት ነው እንደዚህ አይነት ሰው ነኝ ሊያነቃኝ የምችለው ግን? የባሌ ሚስት ሰላም ነሽ? ምን ማለት ነው? የባሌ ሚስት እኮ የኔ ባል ያንቺ ባል ሆኖ እኮ አሁን የኔ ባል ያንቺ ባል ሆኖ አንቺ ቅልጦ ነው የምከትሽ። ፀጉርሽን ልጬ ነው እሺ 90 ጊዜ ገርፌ ካልሲውን አሳጥቤ ከዚህ ቤት ማወጣሽ የወይልሽ። ሶስት ሴቶች ለስራ ኢንተርቪው ይጠሩና ሶስቱም ተመሳሳይ ጥያቄ ይጠየቃሉ። ጥያቄውን ሴቶች ሁለት የተለያየ ቦታ ላይ ከንፈሮች አሏቸው፣ ልዩነቱን አስረዱ ነው። የመጀመሪያዋ አንደኛው ይናገራል አንደኛው አይናገርም ስትል አለቃው ውጤት ደውለን እናሳውቅሻለን አላት። ሁለተኛዋም ገባችና አንደኛው ቋሚ ነው አንደኛው አግዳሚ ነው አለች። ያንቺንም ውጤት ደውለን እናሳውቅሻለን አላት። ሶስተኛዋ በተራዋ አንደኛውን የምጠቀምበት እኔ ነኝ አንደኛውን ደግሞ አለቃ ይጠቀምበታል ስትል ተቀጥረሻል ነው በቃ ሁሉን ስራ ጀምሪ ብሎ ይዟት ወደ ቢሮ ገባ። ምንድን ነው ማስደኛል? እኔ የምልሽ ማን ወይዬ ብራዘር፣ ቆይ አርሰናል ደጋፊ ለብቻው ነው እንደ ሃይማኖት ያለው? እኔ እንጃ። ምን ነው ታዲያ? ለምንድን ነው ይሄን ሁሉ አመት ዋንጫ የጾሙት? ይድረስ የሴት መቀመጫ ለማየት ከወንድ እኩል ለሚዞሩ ለሴት ወንድሞቻችን ምን ያረግልሻል? ያለሽ አይበቃል? እኔ የምልሽ ቆንጂት፣ ያ እንቅልፍሽን አጣሽ 24 ሰዓት በሙሉ ታውሪው የነበረው ልጅ አገባሽ? የለም ጠፍቷል አይደለ? ያንን የሚታጠፊውን ጊዜ ቢተኝ ኖሮ ዛሬ ደንዝዘሽ በ50 ሺህ ብር ሁማኔር ገዝተሽ ጭንቅላትሽ ላይ ታረጊው። አምተል መንግስትዬ ይሄው ደስ ይበልህ። ጫቴን በጋዜጣ ጠቅልዬ እየሄድኩኝ የንስ አባቴን መንገድ ላይ ያገኘኋቸው። ምንድነው ሲሉኝ ጃንጥላ ተስዬ ላስገባ እየሄድኩኝ ነው አልኳቸው። ጫቱንም እኔንም አሳልመውኝ ይሄው አሁን የተባረከ ጫት እየቃምኩ ነው ያለሁት። ይርከበከፍበታል ዛሬ ስሜቱን ነው የምንፈታተነው። አባሉካ ሀብታሚ እናቴ ትሙት ምን እግዚአብሔር አራት ማለት ምን የዘር ፍሳሽ በጣም አሪፍ ነው። አቤት አቤት አቤት። ይህ ቪዲዮ አይታችሁ መሳቅ ካልቻላችሁ ጥርሳችሁ ነው ማለት ችግር የለበት። ስማይል ስፔሻሊቲ ዴንታል ሴንተር ሄዳችሁ ታዩት። ከዛም በኋላ እንደኔ ፍንድቅ ነው የምትሉት ማለት ፊቱን የረጨበት ዘርፈሳሳችሁ ወጥቶ እናቴ ተመስጦ ነው እያየው ጮኸሻል። እኔ ነግዚም በዛም አርከፍክፈውበታል። ሚኪ ቀስ አላልሽ?